እንደው እግዚአብሔርም ዝም ብሎ እየሄደ እረኛ ይመርጣል። ይገርመኛል። ሙሴ በግረኛ ነበር፣ ቅዱስ ዳዊትም በግረኛ ነው። አብርሃም ራሱ በግ ጠባቂ ነው። ያዕቆብ በግ ጠባቂ ነው። ዮሴፍ ራሱ በግ ጠባቂ ነው። እግዚአብሔር ነው እረኛ የሚወደው ለምን ይመስላችኋል? በግ እየሄደ ዝም ብሎ በግረኛ ይመርጣል። ሰነፍ አይመረጥም። አያችሁ፣ ስራ ፈት አይመረጥም። አሁን ሰምታችሁ ታውቃላችሁ። ብዙ እንደው አይባል እንደው እንጂ አንዳንድ እንደው በቃ ቤተክርስቲያን የሚሳደቡ እንደዚህ ያሉ ሰዎች ምንድን ናቸው መሰላችሁ? ፓስተሮች ማለቴ ነው። እና እነሱ ምንድን ነው የሚሉት? እንዴት ያለ ነበር? ሰነፍ ነበርኩ፣ ሆዳም ነበርኩ፣ እንዲህ ያለው ነበር። ኋላሳ ኢየሱስ ጠራኝ ይላል። ዝም ብሎ ትትና መስሎሃል? መጀመሪያ እንዴ ሁሉም እኮ ሰራተኞች ናቸው። ሁሉም ሰራተኞች ናቸው። ጴጥሮስ ብትለው አሳ ሲያጠምድ የተጠራ ነው። ጳውሎስ ብትለው 46 ብሉይ ኪዳን የተማረ ነው። ናትናኤል ብትለው ገበሬ ወይፈን ከሚያቀናበት ነው የተጠራ። ተኝቶ ዝም ብሎ ኢየሱስ ጠራኝ ማለት እኮ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕሪው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በየትነቱ በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ሥጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ስሙ መግቦ ስለሰበሰበን ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንዲት በምትሆን መንግሥቱ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያትና ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ሁሉ በረከታቸው ይደርብን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር አባታችን በኩረ ትጉሃን መምህር ዘራ ዳዊት የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን ሊቀ አእላፍ ቀለመወርቅ አሻግሬ የማዕከላዊ ጎንደር ሀገረ ስብከት የስብከተ ወንጌል ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ቆያችሁ? ፈጣሪያችን እግዚአብሔር በቸርነቱ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ትናንትና ያው የጀመርነውን ትምህርት እንጨርሰው ነበር። እግዚአብሔር በፈቀደ ቀን እንማማረዋለን። ሰው ብቻውን ይሆን ዘንድ መልካም አይደለም። ስለ ትዳር ብቻ የተነገረ አይደለም። ስለ ትዳሩ ብቻ እንደተነጋገርን ዘናሙ ገታን እንጂ ጥበብ መንፈሳዊ፣ ቤተ ክርስቲያን፣ እናታችን ቅድስት ድንግል ማርያም እነዚህ ሁሉ አብረውን ሊኖሩ የሚገቡ ነገሮች ናቸው። ሰው ብቻውን ይኖር ዘንድ መልካም አይደለም የተባሉ ለሚያገቡ በትዳር ተወስነው ለሚኖሩ ወንድሞች አባቶች ነው። መጽሐፍ ቅዱስ ደግሞ በየዘርፉ ለሁሉም ስለሚመግብ ለመላው ለክርስቲያኖች፣ ለደናግልም፣ ላገቡትም ለነዚህ ሲነገር ደግሞ ሰው ብቻውን ይኖር ዘንድ መልካም አይደለም፣ ያለ እመቤታችን ንጽሕና ምልጃ፣ ያለ ቅድስት ቤተ ክርስቲያን፣ ያለ ጥበብ መንፈሳዊ፣ ያለ እነዚህ መኖር አይገባንም የሚለውን ምስጢሩን ሳንነጋገር እግዚአብሔር ቅድም ዲያቆን ሰሎሞን እንደነገሩን በዚያ እግዚአብሔር እንደፈቀደ ተወስነናል ማለት ነው እና ለአዳም ማጠቃለያው እንደው ጠቆም አድርጌ ልሂድ ብዬ ነው። ለአዳም ከጎኑ የተገኘችለት ሔዋን የምትባል ሚስት ነበረችው። ሔዋን ማለት የሕያዋን እናት ማለት ነው። ለእኛ ደግሞ የክርስቶስ ሙሽራ የሆነች ከቀኝ ጎኑ በፈሰሰ ደም የመሰረታት ቤተ ክርስቲያን አለችን። ስለዚህ ሰው ብቻውን ይኖር ዘንድ አገባብ ስላልሆነ አዳም ብቻውን መኖር ስለሌለበት ሔዋን ተፈጠረችለት። ሰው ያለ ቤተ ክርስቲያን መኖር ስለማይችል ቤተ ክርስቲያንን ክርስቶስ መሰረተለን። እንደዚሁም ሁሉ በቤተ ክርስቲያን ሴት የሚለው ቃል የሚተረጎመው በጥበብ መንፈሳዊ ነው። አባታችን አብርሃም
ተሰዶ ወደ ግብፅ በሄደ ጊዜ ሳራን እህቴ ናት ነበር ያለ። እህቴ ናት ብሏል። ይህንን ቅዱስ ጳውሎስ ሲናገር ሳራ ወንጌል ናት፣ ጥበብ መንፈሳዊት ናት ይላል። ሰሎሞንም በምሳሌው እህቴ በል አለ ጥበብ ይላል። ጥበብን እህቴ ነሽ በላት ይላል። ስለዚህ ሰው ያለ ሴት መኖር አይችልም ማለት ያለ ጥበብ መንፈሳዊ፣ ያለ ወንጌል፣ ያለ ሕግ መኖር የለበትም ማለት ነው። ሶስተኛ ደግሞ ሰው ብቻውን ይኖር ዘንድ መልካም አይደለም። ስለዚህ ረዳት እንፍጠርለት። ያቺ ሔዋን ናት። በስጋ በትዳር ለሚኖሩ ረዳታቸው ሚስት ነው፣ ለባልም ለሚስትም ባል ነው። ለመንፈስ ቅዱስ ለመንፈሳዊ ሕይወታችን ደግሞ ረዳት እናት ስለሚያስፈልገን ብቻችንን መሆን ስለሌለብን ልመና የምታውቅ በእግዚአብሔር በባለሟልነት የምትቆም ከልጇ የምታስታርቅ እናት ስለሚያስፈልገን ተሰቅሎ ነፍሱን ከስጋው በለየ ጊዜ በመስቀሉ ላይ ከሰጠን ጸጋዎች አንዷ ለብቸኝነታችን የምትበቃ እናታችን ቅድስት ድንግል ማርያም እነሆ እናታችሁ ብሎ ሰጥቶናል ማለት ነው። ለዚህ ነው እመቤታችን ቅድስት ድንግል ማርያም አርፋ ልታርፍ በተቀራበች ጊዜ ጥቂት ታማ ነበርና በዚያ ጊዜ ቅዱስ ዲዮናስዮስ ዘአርዮስ ፋጎስ የሚባለው የቅዱስ ጳውሎስ ደቀ መዝሙር ልጅሽን በዓይኔ አላየሁትም ነበረ፣ በራእይ አይቼ ጳውሎስ አስተምሮኝ ተከትየው ነበረ። ልጅሽን ባላየውም አንቺን እያየው ከልጅሽ እያስታረቅሽኝ በአንቺ ጽናና ነበር። እንግዲህ አንቺ ከሄድሽ ማን ያጽናናኛል ብሎ እመቤታችን ባረፈች ጊዜ ያለቀሰ ትልቁ ልቅሶን ሲያለቅስ የነበረ ቅዱስ ዲዮናስዮስ ይባላል እና ይህንን የቅዱስ ጴጥሮስ ደቀ መዝሙር የሚሆን ኦቬዲዮስ የተባለ የቤተ ክርስቲያን አባት ጽፎልን ይገኛል እና እመቤታችን መጽናኛችን ናት፣ ረዳታችን ናት። ስለዚህም እግዚአብሔር እሷን ሰጥቶን ከዚህ ዓለም ነፍሱን ከስጋው ቢለይም በቤተ ክርስቲያን ውስጥ ደግሞ በመንፈስ ቅዱስ መጋቢነት አብሮን ይኖራል። ስለዚህ ወንጌልን የያዘ ቤተ ክርስቲያንን የያዘ እናታችን ቅድስት ድንግል ማርያምን በረድኤት የያዘ ሰው ከቤተ ክርስቲያንም መንፈስ ቅዱስ አይለይም፣ ከእመቤታችንም መንፈስ እግዚአብሔር ቅዱስ ይመጽእ አይለይ ተብላለች። ወንጌልም በመንፈስ እግዚአብሔር የተሰበከች ሕግ ናት። ሦስቱን በያዘ መንፈስ ቅዱስ አድሮበት ይኖራል እና ብቻችን እንዳንሆን ይህንን ጸጋ የሰጠን ፈጣሪያችንን ስሙ የተመሰገነ ይሁን። ለዛሬ የሚሆንን ትምህርት የሚሆነው ተሳሃለነ እግዚኦ ወልደ ዳዊት የሚል ኃይለ ቃል ነው። የዳዊት ልጅ ሆይ ማረን በሉ። እስኪ ሁላችሁ በሉ በሉ እንደገና የዳዊት ልጅ ሆይ ማረን። ሶስተኛ በሉ። እንዲምራችሁ መቼም ትፈልጋላችሁ። የዳዊት ልጅ ሆይ ማረን። እሺ፣ የማቴዎስ ወንጌል ምዕራፍ 9 ቁጥር 27 ላይ የምናገኘው ኃይለ ቃል ነው። የዳዊት ልጅ ሆይ ማረን። ይሄ የሚገርማችሁ በቅድስት ቤተ ክርስቲያን ታላቁ ጸሎት የሚባለው ጸሎት ይሄ ጸሎት ነው። በቅድስት ቤተ ክርስቲያን በጣም ግዳጅ የሚፈጽም አጋንንትን የሚያንቀጠቅጥ ልቡናን የሚገዛ ከኃጢአት ሰንኮፍ ፈልቅቆ የሚያወጣ ጸሎት ይህ ጸሎት ነው። በገዳም መነኮሳት ለተመስጦ የሚበቁበት ለቅድስና የሚበቁበት ባይታውያን ራሳቸውን ገዝተው ክርስቶስን እያሰቡ የሚኖሩበት ጸሎት የዳዊት ልጅ ሆይ ማረን የሚለው ጸሎት ነው። የሰው ልጅ ነፍስና ስጋውን በተጣሉበት ጊዜ ለማስታረቅ የሚችልበት ጸሎትም ይህ ጸሎት ነው ይባላል እና በስነ መለኮት ትምህርት በተለይ ስለ ጸሎት በሚሰጥ ትምህርት ውስጥ ዋናው ጸሎት ይህ ነው። ልክ እንደ አቡነ ዘበሰማያት ታላቁ ጸሎት የዳዊት ልጅ ሆይ ማረኝ የሚለው ነው። ማረን የሚለው ይህንን ቃል የተናገሩት ሁለት ሰዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ መቶ አለቃ ነበርና የመቶ አለቃውን ልጅ አርፋበት ያችን ካስነሳ በኋላ የታመመችውን ከፈወሰ በኋላ አልፎ ወጥቶ ሲሄድ በመንገድ ላይ ዕድሜ ዘመናቸውን ሁሉ
ዓይናቸው ታውሮ የሚኖሩ 2 ዕውራን ነበሩ። እነዚህ ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ እያለፈ እንደሆነ ሰዎች በነገሯቸው ጊዜ የዳዊት ልጅ ሆይ ማረን እያሉ ማልቀስ ጀመሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄዳል። እነሱ ደግሞ እየደጋገሙ የዳዊት ልጅ ሆይ ማረን ይላሉ። እሱ ደግሞ ይሄዳል፣ የዳዊት ልጅ ሆይ ማረን ይላሉ። ሰዎች ደግሞ ዝም በሉ ይላቸዋል። ዝም በሉ እየሄደ ስለሆነ መንገዱን አታደናቅፉ፣ እነዚህ ደግሞ ምንድን ናቸው ይላቸዋል። እነሱ ዝም ብለው የዳዊት ልጅ ሆይ ማረን ይላሉ። ኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መንገድ ላይ ቆመላቸው። ደጋግመው ከመጥራታቸው የተነሳ ካለመሰልቸታቸው የተነሳ ሰዎች በሚነግሯቸው ንግግርም አፍረው ባለመመለሳቸው የተነሳ ጸንተው ስለጠሩት ባለበት ቦታ ላይ ቆሞ ቆያቸው። ቆሞ ሲቆያቸው ቤት ውስጥ እስኪገባ ድረስ ቆየ። ቤት ውስጥ ሲገባ አብረውት ገቡ። ቤት ውስጥ ከገቡ በኋላ እንዲህ የሚል ጥያቄ ጠየቃቸው። ምን እንዳደርግላችሁ ትሻላችሁ አላቸው። አቤቱ እንድናይ እንፈልጋለን፣ እንድናይ እንሻለን ብለው ጠየቁት። እርሱም ምን አላቸው? ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። አዎን እናምናለን አሉት። ያን ጊዜ ዓይናቸውን አበራላቸው። እነዚህ ሰዎች በጣም አስደናቂ እምነት ያላቸው ሰዎች ናቸው። ሲያድን ያላዩትን፣ ሲፈውስ ያላዩትን ጌታ ማረን ብለው መጸለይ፣ ሂዷል እየተባሉ መጸለይ፣ ሰዎች ዝም በሉ እያሏቸው መጸለይ። አራተኛ ደግሞ በጣም የሚያስደንቀው ስጋዊ ችግራቸውን አስቀድመው ሳይጠይቁ መንፈሳዊ ችግራቸውን አስቀድመው መጠየቃቸው ነው። መንፈሳዊ ችግራቸው ምንድን ነው? ኃጢአት ነው። ዋናው ችግራቸው በጊዜው ዓይን ነበረ። ዓይን ስጠን ነበር፣ ጸሎት መሆን የለበትም። የዳዊት ልጅ ሆይ ዓይናችን አብራልን አይደለም ያሉት፣ የዳዊት ልጅ ሆይ ማረን ነው ያሉት። ስትምረን ዓይናችንም ታበራዋለህ። ዓይናችን እንዲጠፋ የሆነበትን ኃጢአት መጀመሪያ ይቅርታ ስጥ፣ ይቅርታውን ከሰጠህን ፈውሱንም ትሰጠናለህ በማለት መንፈሳዊ ጥያቄያቸውን ጠየቁ። ጌታችን መድኃኒታችን ኢየሱስ ክርስቶስም መለሰላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። ለምን ይጠይቃቸዋል? ዓይንን ማረን እያሉት ምን ትፈልጋላችሁ? እንድናይ። ይህን ማድረግ እንዲቻለኝ ታምናላችሁን? ጥያቄው ግራ የሚያጋባ ይመስላል። ምን ማለት ነው? እሱ መጀመሪያ እነሱ ዓይናችንን አብራልን ብለው ሲጠይቁት ዓይናችንን ማብራት ትችላለህ ማለታቸው ነው። ትችላለህ ካሉት ማድረግ እንዲቻለኝ ታምናላችሁ ብሎ ለምን ይጠይቃቸዋል ሲባል በምን ሊቃውንቱ ምን ይላሉ? በእምነት ምክንያት ዓይን ይበራል እንጂ ጤና ይገኛል እንጂ በጤና ምክንያት እምነት አይገኝም ይላሉ። በደንብ አድርጋችሁ ስሙኝ። በእምነት ምክንያት ጤና ሊገኝ ይችላል እንጂ በጤና ምክንያት እምነት ሊገኝ አይችልም ይላሉ። ስለዚህ ክርስቶስ መጀመሪያ የምናስቀደመ እምነትን አስቀደመላቸው። ካመናችሁ ዘንድ ጤና ይኖራችኋል እንጂ ጤና ሰጥቼ ልታምኑኝ አትችሉም ማለቱ ነው። ይህ ምን ማለት ነው? የምንፈልገውን ነገር አሟላልንና እንመንህ ብትሉኝ አላደርገውም፣ ሳትጠራጠሩ አምናችሁኝ የምትፈልጉትን አደርጋለሁ እንጂ ነው። አሁን የብዙዎቻችን ጥያቄ ይሄ ነው።
መጀመሪያ ጥያቄያችን አስመልሰን